አንድ የብልጽግና ከርሳ ይህን ሀገር እያደሳቆሉት ያሉ ሻዕቢያ ግብጽና ተላላኪው ፋኖ አረ ታጣቂ ነው ያለው። አንተ ቀዳዳ ቀዳጅ ስሙትና እንነጋገርበታለን። አሁን ይህን ሀገር እያጎሳቆሉት ያሉ ወያኔ ሻዕቢያና ግብጽ ናቸው በዋናነት። እነዚህ ውስጥ ላይ ያሉት ደግሞ ኦነግ ሸኔና በፋኖስ የሚነግደው ዘራፊ ልጆቻችን አክስት አጎት የምንላቸው ወሮበላዎች አረመኔዎች የነዚህን አካላት ተልእኮ የሚያስፈጽሙ ናቸው። መንግስት ይህን ሁኔታ ለማስተካከል ሁለት አይነት አማራጮች ነው እየተጠቀመ ያለው። የመጀመሪያው ሰላም። ማንም የሰፈር ወጣት የሚሆን ትንሽ የሚሆን ትልቅ የሚሆን ጠላት ነው አይደል? ከየትኛውም ጠላት ጋር ቁጭ ብሎ መነጋገር ይሄ የመንግስታችን ባህል ነው። ከግብጽ ጋር ቁጭ ብሎ መነጋገር፣ ከማንም ጋር ቁጭ ብሎ ከወያኔ ጋር ከዚያ ሰው በላ ወያኔ ጋር ቁጭ ብሎ መነጋገር መርህ ነው። ስለዚህ በሰላም ችግሩ መፍታት ነው። ስለዚህ እናንተና እኛ የምንሰራው አሁን በሌሎች አካባቢ የተጀመረው ነገር በእጅጉ ተስፋ ሰጭ ነው። አይቶታል ይሄ ትግል እንዴት እንደተጠለፈ። ይሄ ማንም ወሮበላ እንግዲህ ይሄንን ጠብደል ማይም እንደሰማችሁት ነው። የሰፈር ወጠጤ ነው ያለው። እንግዲህ ፋኖን መሆኑ ማለት ነው። እኔ እኮ አንደኛ ፋኖ የደረሰበትን ደረጃ አለመገምገማቸው ነው የውድቀታቸው ማፍጠን። ደግሞ ፋኖ ምን ደረጃ ላይ ነው ያለ? ፋኖ አደረጃጀቱ ምን ይመስላል? የታጠቀው መሳሪያስ እንዴት ነው? ከምን ተነስቶ ምን ላይ ደረሰ የሚለውን ግምገማ አካሄደው አያውቁም። ፋኖ በዓለም አቀፍ ደረጃ እውቅና የተቸረው ድርጅት ነው። በምስራቅ አፍሪካ ወደፊት የምስራቅ አፍሪካ ፖለቲካ እንደፈለገ ይዘውረዋል ወይም ይቆጣጠረዋል ተብሎ እየታሰበ ያለው በዓለም ደረጃ ዝነኛው ፋኖ ነው። አንተ የሰፈር ወጠጤ የበለው የቀበሌ ወጠጤ የበለው አንተ ስም ስለሰጠኸው አይደለም። ፋኖ ደደብነትህን ነው የሚያመለክት። አዎ ደደብነትህን ነው የሚያመለክት። ፋኖ እኮ ከዱላና ከምሳር ካንካሴ ተነስቶ ዛሬ ድሽቃና ሞርተር ብሎም ስናይፐርና ሌሎችም ዘመናዊ መሳሪያዎችን የታጠቀ ኃይል ነው። ስለዚህ ፋኖ እድገቱ ምንድነው የሚለውን እንኳን አስበህ አታውቅም። ይሄ ምንድነው? ዶማነህ አብይ ብቻ እንደዚህ በል የሚልህን አምጥተህ ትተፋለህ። ሲጀመር የሰበሰብካቸው ሰዎች ስለ ፖለቲካው ምንነት የማያውቁ መልስና ጥያቄ የማያቀርቡ አዳምጠው ብቻ የሚሄዱትን ሰዎች ዘክ ብትነፋ ማንም ተጉዳይ የሚል የለም። ማለት ነው። ስለ ሰላም እንዴ ፋኖ ሲጀመር እኮ ፋኖ ስለ ሰላም ያለውን ጥረት ጥሮ አልቀበልም። የምን አባት ድርድር ነው? የምን አባት ህገ መንግስት ማየት ነው? የምን አባት ዳር ድንበር መመለስ ነው? ዝም ብለህ ተገዛ ስላልከው እኮ ነው ፋኖ ታጥቆ ሲያዛክር የሚውል ዛሬ። ስለዚህ የታባ ያወቅከውን ሰላም ነው ዛሬ ሰላም እያልክ በየድንኳኑ የምትለፈልፍ አንተ ጠብደል መሃይም ድልብ መሃይም። በአንተ ደረጃ ያለ ሰው ስለ ተቃራኒው ቡድን በይፋ መናገር ነው ያለበት። ወጠጤ እያልከው ስትሄድ ፋኖ ወጠጤ ሳይሆን አውራ ነው የሆነው። አንተ ከካ እያባረረ የሚጠልፍክ ማለት ነው። እያባረረ ይህን የተናገርከውን አናዝዛል። ዘቅዝቄ ገርፌ አናዝዛለሁ። ዘቅዝቄ ገርፌ ማለት ነው። ዘቅዝቄ ገርፌ አንተ ቱቦ ነው የተቀበለውን ሁሉ የሚያሳልፍ ጎርፍ የሚያሳልፍ ማለት ነው። አብይ አርግ ያለን ሁሉ እየመጣ የምትተፋ ጀግና ከሆን ከሙሮች ጋር ተሰብስበ ነው መልስና ጥያቄ ማድረግ ያለብህ። አዎ የቀሩትን ለማስተካከል ተፈለገ ሰላም ከተፈለገ የመጀመሪያ ደረጃ የታሰሩት ይፈቱ። ሌላው እንኳን ቢቀር እንደዚህ አትልም። ወንድ ከሆንክ አንተ ከካ መድኃኒቱ ሌላ ጋር ተቀምጦ መምተኛውን ሌላ ጋር ከምታስቀምጥ አላበሳቸው አማራ በመሆናቸው ብቻ የታሰሩት ጋዜጠኞች ሙሮች ይፈቱ ነው ያለ እኮ የአማራ ህዝብ። ሌላ ጥያቄ እኮ በሂደት ይፈታል። ሌላው ችግር የለው። እነዚህን ሰዎች ፍታና መጀመሪያ ከነሱ ጋር ተወይ። የእድር ዳኛ የማይሆኑትን ሰዎች ሰብስበህ ብትደነቁር ማን አባ ይሰማል? ስለሚፈሩህ እያዳመጡ ውለው ይሄዳሉ ወደ ቤታቸው። ከዚህ ውጭ ፋኖ ምን እንደሆነ በተግባር እያዩ ስለሆኑ እነሱ አንተ ወጠጤ በለው ግልገል በለው ምንም ትርጉም አይሰጥህ። አንተ ከርሳ ሻዕቢያና የግብጽ ነው እቺን ሀገር እያራከሳት ያለ። ያራከስካትም አንተ ነህ። 7 ዓመት ሙሉ በጦርነት በኦሮሚያ ጦርነት፣ በትግራይ ጦርነት፣ በአማራ ጦርነት፣ በአፋር ጦርነት፣ በሶማሌ ጦርነት
ጦርነት የሌለበት ክልል እኮ የለም ኢትዮጵያ ውስጥ። ስለዚህ ግብፅና ሻዕቢያ እንዲገቡ የጋበዝካቸው እኮ ራስህ ነህ። የሀገር ችግር ስላልፈታህ፣ የህዝብ ጥያቄ ስላልመለስክ እኮ ነው። የህዝብ ጥያቄ ብትመልስ እኮ አይደለም ሌላ አካል ቀርቶ ዝንብ እኮ አካባቢው አይዞርም ነበር። አንተ ዶማ፣ አንተ ከርሳም ቁልፉን በእጅ ይዘህ ዘዋዲ አትዙር። መልስ ስጥ ዝም ብለህ ለህዝብ ጥያቄ መጀመሪያ ቁጭ በልና በፓርላማ ለአብይ ለዛ ላለቃህ እያስጎነበሰ ለሚጋልብህ የአማራ ህዝብ ጥያቄ ትክክል ነው። ስለዚህ ሌላ ነገር ከምናደርግ ቁጭ እንበልና የአማራን ጥያቄ እንመልስ ነው የሚባል። አንተ ደንቆሮ መሀይም ላይ ወጦ ስለ ስምምነቱ እንዴት መስማማት እንዳልነበረባቸውና እንዴት መስማማት እንደተስማሙ የሆነ ገለጻ ሲያደርግ ሰማሁትኝና እስኪ እናንተም ስሙትና በትክክል የአማራ ፋኖ ይሄን ነው የሚፈልገው፣ ለነሱ አማራ ፋኖ ምን አይነት ጥያቄ ይዞ እንደተነሳ ጠፍቷቸው ነው ወይ የሚለውን ይሄን ከርሳም በአማራ ህዝብ ላይ የሚጫወተውን በዶላር የሚከፈለውን የሚዲያ ሰራዊት አዳምጡት እስኪ። የሰላም ስምምነቱ ዋና ዋና አንኳር ጉዳዮችና ፋይዳቸው እስኪ እናንሳ። እኔ መጀመሪያው እነዚህ ወደ ሰላም የመጡ ኃይሎች የአማራ ህዝብ ጥያቄ አለው፣ እነዚህን ጥያቄዎች በሰላማዊ መንገድ አብረን እንፈታለን ነው። በፌዴራል ደረጃ ስምምነቱ የተፈጸመው በአማራ ክልልና በታጣቂው ኃይል መካከል ነው። ነገር ግን ክልሉ ከፌዴራል መንግስት ጋር በመነጋገር በፌዴራል ደረጃ፣ በክልል ደረጃ፣ በዞን በወረዳም ያሉ የዚህ የታጣቂ ቡድን አባላት በሚፈቱበት ሁኔታ ነው ሁለተኛው ስምምነት። ሶስተኛው ምናልባት በግጭቱ ጉዳት የደረሰባቸው አባላቶች አሉ፣ ሕክምና የሚያስፈልጋቸው አንዳንድ የንብረት ምንም ስራም፣ እነዚህ በሙሉ ድጋፍ የሚያገኙበት በተለይ ከሕክምና አንጻር። አራተኛው የስልጣን ክፍፍል የተነሳለ በሚያስፈልጋቸው አቅማቸው በቻለ በሚያሟሉት መስፈርት መሰረት ወደ መንግስት ስራ ገብተው እንዲሰሩ ያለን አንድ ሀገር ነው። አንድ ሺህ ሀሳብ ግን አለ። አገሩን በሚያፈርስ ምጣዱን በሚሰብር መልኩ መሆን አይደለም ያለበት። ሀገራችን ላይ ሀሳቦቻችን ይጋጩ፣ እንኳንስ ሀሳብ እግርና እግር ይጋጫል፣ ጉልቻም ይጋጫል። ስንጋጭ ስንፋጭ ግን መቆሚያችንን እያፈረስን መሆን የለበትም። ሰው በዚህ በፓወር ሼሪንግ አቅሙ ያላቸው የትምህርት ዝግጅቱ ያላቸው ፍላጎቱ ያላቸው አባላት በየደረጃው በዞንም በወረዳም በክልል ደረጃ በዚህ ፓወር ሼር የሚያደርጉበት ነው። ሌላው እንግዲህ ጂዲአር ይኖራል ማለት ነው። ዲሞቢላይዝ ይሆናሉ። አህዳቸው ምናምን የተለያየ ክፍለ ጦር ስያሜ ያለው እሱን ዘን ከዲዲአር በኋላ ዲሞቢላይዝ ነው ትጥቅ ያስረክባሉ። ትጥቅህን ከትከሻህ ትጥቅህን ታወርዳለህ። በሪኢንተግሬሽን በሪኢንሰርሽን በሚሰጡ ትምህርቶች ስልጠናዎች ደግሞ የጦረኝነት ዝንባሌን ደግሞ ከአእምሮው ላይ ፍቆ ትምህርት ላይ የነበሩ የዩኒቨርሲቲ ተማሪዎች የነበሩ ወደ ዩኒቨርሲቲዎች በሚሄዱበት ነገር ግን ዊዝድሮዋል ያልወጡ ይኖራሉ። የትምህርት ስርዓቱ እነዚህ ደግሞ ከትምህርት ሚኒስቴር ከፌዴራል ጋር በመነጋገር እንዲፈቱ የተቀመጡ አሉ። መምህራን የነበሩ ወደ ቀደመ ስራቸው የሚመለሱበት፣ የጸጥታ አባላት የነበሩ አድማ ብተና ወይ ቀደም ብሎ ልዩ ኃይል የነበሩ ፖሊሶቹም የሰራዊት አባልም ከነበሩ እንደ ሁኔታው እንግዲህ እዛ ደግሞ የሰራዊት ደግሞ የራሱ ግና ደንቦች ይኖሩታል። እነሱ እንደተጠበቀ ሆኖ ወደ ቀደመ ስራቸው እንዲመለሱ ስልጠናም እንዲያገኙ ዘንድ ነው። እንግዲህ ቀደዳቸው ነው። ሲጀመር ከየትኛው ድርጅት ጋር ነው የሰላም ድርድር ያደረጋችሁት? ጠፍቶ የመጣውን እየያዛችሁ ነው የሰላም ድርድር አደረግን የምትሉ። ሲቀጥል የአማራ ፋኖ ጥያቄው ስልጣን አይደለም። ለምን አይገባችሁም እንዴ? የመጡትን ስልጣን እንሰጣለን፣ የቆሰሉትን እናሳክማለን ምናምን። ይሄ እኮ ተራ ነገር ነው። የአማራ ጥያቄ እሱ አይደለም። አንተ ከርሳ ማፈር ብላና አሁን የጠፍቶ ነው ላንተ ምን አለ እንደው ባግባቡ እንኳን ብትዋሹ። እኔ ደግሞ ይሄ ጋዜጠኛ አለ፣ ይሄን ከካም ጋዜጠኛ፣ አንተ ከካም ጋዜጠኛ ነው የምልህ፣ ትከፍልባታለህ። በአማራ ህዝብ ላይ እንደዚህ እየተጫወትክ አንተም ብሎ ጋዜጠኛ እነ ክርስቲያን ታደለ እነ መስከረም አበራ የገቡበት ወይኒ ትወረወራታለህ። አይቀርልህ። የአማራ ፋኖ ለስልጣን ነው ወይ የታገለው ነው? አዎ ካሸነፈ ስልጣን መያዙ አይቀርም። ነገር ግን የአማራ ጥያቄ እሱ አይደለም። የአማራ ፋኖ ጥያቄ እሱ አይደለም። የአማራ ህዝብ ጥያቄ እሱ አይደለም። የሄዱ ዳር ድንበሮች ይመለሱ፣ ህገ መንግስቱ ይስተካከል፣ አማራ በየሄደበት አይሳደድ፣ የፍትህ ጥያቄ ይረጋገጥልኝ ነው ያለ። አንተ ደደበ አያ የቆሰሉት ይታከሙ ምናምን ምንድነው? የተራ ነገር እኮ ነው። አንድ ሆስፒታል ገብተው የሚታከሙት እኮ ናቸው። ሲጀመር ከየትኛው ድርጅት ጋር ነው የሰላም ስምምነት የተወያየህ እንዴ? ጠፍቶ የመጣውን አኩርፎ የመጣውን ሁሉ እየተቀበልክ ከታጣቂ ጋር እንደዚህ ያደርግ። ሲጀመር ታጣቂ አይደለም የአማራ ፋኖ። ይሄን ወቅ የአማራ ፋኖ በዓለም ላይ የታወቀ ፋኖ ነው የሚባለው። ለሚቀጥሉት ዓመታት የምስራቅ አፍሪካን ፖለቲካ እንደፈለገ ይዘውረዋል ወይም ይቆጣጠረዋል ተብሎ የሚገመት ኃይል
ፋኖ ነው። አንተ ደደብ ደነዝ፣ አንተ ማይም ጠብለል ማይም እውነተኛውን ጥያቄ ለምን አንስታችሁ አትወያዩም? የአማራ ህዝብ ያነሳውን ጥያቄ እውነተኛውን ጥያቄ ለምን አንስታችሁ አትወያዩም? ስልጣን እንደ የትምህርት ደረጃቸው ይስጣቸው እንደምናምን እንዴ። ዘመነ እኮ ስልጣን ከፈለገ ድሮ ገና አብይ ጠቅላይ ሚኒስትር ሳይሆን እሱ ጠቅላይ ሚኒስትር ይሆን ነበር። አብይ ከአራተኛ ክፍል ጠቅላይ ሚኒስትር ሳይሆን ዘመነ ጠቅላይ ሚኒስትር ይሆን ነበር። አንደድብ አልፈልግም ብሎ ከባዴን እንደወጣ አታውቅም እንዴ? ከባዴን ውስጥ እኮ ባለስልጣን እኮ ነበር ዘመነ። አልፈልግም እኔ አማራ እምባ ይቀድምኛል፣ እኔ ከናንተ ጋር መስራት አልችልም፣ ህዝብ እየበደላችሁ እንዴት ነው ከናንተ ጋር ምኖር ብሎ እኮ ነው ትቶት ይወጣ። ስልጣን ከፈለገ ለምን እዛው አይቀመጥም ነበር? ለምን እንዳወሩ እንደነዚህ ያጎብድዶ አይቀመጥም ነበር? አንተ ከካም ሲጀመር ከየትኛው ታጣቂ ጋር ውይይት አድርጋችሁ ነው? ከነ ማስረሻ ሰጣርጌ ጋር አኩርፎ የመጣው ሁሉ። እኔም አሁን እኮ ነገ ብመጣ በቃ እንደዚህ አድርገን ከድርጅቱ ጋር ተወያየ ልትሉ እኮ ነው። የሆነ ፋኖ ቢያባረረኝ አሁን እኔን በቃ እንደዚህ ተወያየ ልትሉ ማስረሻ ሰጣርጌ ተባሮ የመጣ እኮ ነው እንዴ? ተባሮ በወዱ ተገዝቶ የመጣ እኮ ነው። 50 ሚሊዮን ብር ሰብስበው 50 ሚሊዮን ብር ተሰጧቸው ከብልጽግና ያንን ተከፋፍለው የመጡ ናቸው እኮ እነ ኮሎኔል ፋንታው ሟቤ። ብልጽግና እኮ 50 ሚሊዮን ብር ሰጧቸው። ያንን እኮ ተከፋፍለው እንደገና ሌሎችን እየደለሉ እንዲያመጡ የሰጣቸው ናቸው እኮ። እነሱ ስለ ትግል ምንም የሚገባቸው አይደለም። መወያየት ሲባል እንዴት ነው ከእንደዚህ የታጠቀ የተደራጀ ኃይል አለ። ከዛ ጋር ነው ውይይት እንኳን ቢባል እንኳን ውይይት የማይደረገውን አንተ ዶማ